ጤና ይስጥልኝ። ይህን የምታዳምጡት ወገኖች በሙሉ ሰላም እንደምን አላችሁ? ባለ ታሪኩ አቶ እያዩ አባተ፣ ተራኪው የግጥም ደራሲው ካሳው ማሩበት። ታሪኩ እንዲህ ይላል። የተዘጋጀው 26/11/2018 ዓ.ም ለአቶ እያዩ አባተ የተዘጋጀ ግጥም። አቶ እያዩ አባተ ወደ ቅድስት እስራኤል ለመግባት በሱዳን አቋርጦ ሲመጣ ያሳለፈውን ስቃይ ከዚህ በሚከተለው በግጥም ይነበባል። ግጥሙ ከዚህ ይቀጥላል። እያዩ አንተ ስትወለድ ስም ሲወጣልህ አባታ አባተ ሙጭት እናትህ ከቶ ለምንድነው እያዩ ያሉህ? ገና ባልጠና እድሜ ሲሞት አባትህ በመንገድ ስትቀር ውዲቱ እናትህ ወደ አንተ ስትመጣ ልትፈልግህ ስትሞት ወዲ ቁራ አንተን ሳታይህ እስራኤል ስትገባ ስቃዩን አልፈ የተደበደብከው ሳይሽር ቁስልህ የእናትህ አሟሟት መርዶ ደረሰ። ይሄ ነው ትርጉሙ የእያዩ ስምህ። እያዩ ጉብዝና ከዚህ ላይ ይነገር። ያሳለፍከው ሁሉ ታሪክህ በዝርዝር አርማጭሆን አልፈ ከሱዳኑ ጠፈር እስራኤል ለመግባት ወገን ሲቸገር መንገድ ልትመሩ ከአዲሱ ወዳጅ ጋር ያዘህ አረመኔ የሱዳን ወታደር የት ነው ድርጅቱ አጋልጥ ተናገር። የሱዳኖች ኮቢ አለንጋቸው ነበር። አቆራኝተው አስረው ከአቶ አዲሱ ጋራ ከኢትዮጵያው ጠረፍ ወስዶ በሁመራ ያሳለፍከው ስቃይ ያየኸው መከራ ውሃ እንኳን ሳትጠጣ ሳትበላ እንጀራ። እያዩ አንተ ስቃይ ስንቱ ሊዘረዘር የጉማሬ አለንጋ አራት ምሳህ ነበር። በቀን 20 ጅራፍ አጋልጥ ተናገር ከጫንቃህ ይገኛል አልጠፋም ያሰንበር። ከአዲሱ ነጥለው ሲያዞሩ ዋናውን ድርጅት አሳየን እያሉ ራቡም ግርፋቱም ሲበዛ ስቃይህ አልፎ የሚሄደውን ሌላ ሰው ጠቁመህ የእስራኤል አምላክ ያን ጊዜ አሾለከህ። ምንም ሳታጋልጥ ምስጢር ሳታወጣ ያንን ችግር አልፈህ መከራና ጣጣ በካርቱም አቋርጠህ ከእስራኤል ስትመጣ ዛሬ ሞት ነገ ሞት ነፍስን ተሽጣ። ሐሰት የማይደለ ይህን ስናገር አቶ አዲሱ ወዳጅ ያለህ ምስክር አብሮ ያሳለፈው ያን ሁሉ ችግር አለንጋቸው ነበር የሱዳን በትር። የሱዳን ወታደር አያውቁም ቁጥር በ20 ጊዜ መግረፍ በአንድ ቀን ጀንበር 20ውን ባበዛው በ6 ወር 72 ጅራፍ ሲገርፉህ ነበር። ያን ሁሉ አሳልፈህ ባህር ስትሻገር ካሰብከው ካለምከው ከቅድስቲቱ ሀገር በአየር በመኪና ደርሰህ ከዚህ ምድር የእናትህን መሞት አልሰማህም ነበር። ቁመህ ሳትቀብራት በመንገድ ስትቀር ከወይዘሮ አካልነሽ ያውም ከእህቷ ጋር በደስታ ስትኖር ችግሩን አልፈህ ደብዳቤው ደረሰህ መርዶ የእናትህ መልሶት እዛለ ስስቱ አባትህ እያዩ በድምፅህ አንጎራጉረህ እንደዚህ ስትገጥም ለእናት ላባትህ ታምቆ የኖረው ይውጣ ከሆድህ በግጥም ድርሰቴ እኔም ጻፍኩልህ እያዩ ስራህን ሰው እንዲያውቅልህ። ኢትዮጵያ ተወልደህ ከገጠሩ መንደር በእናት በአባት ፍቅር ያደግከው በክብር የአባትህ አሟሟት ለአንተ ጥቃት ነበር ዓለም ይቅር ብለህ ያለቀስከው በምር። እስራኤል ለመግባት ወገን ሲቸገር ቆርጠህ በመነሳት ልትሆን ከፋች በር በሌሊት ወንበዴ በቀን ፀሐይ ሐሩር ቀድመህ በፊት ደርሰህ ከሱዳኑ አገር በዚያ በቃውጢው ቀን በዚያ ግርግር እያዩ አሳለፍከው ያን ሁላ ችግር። ያን ሁላ አሳልፈህ ስትጠጣ ስትበላ እናት ዓለሚቱ ያች እናት ወለላ እሷም ስትመጣ አንተን ተከትላ አካልነሽ እህቷ ስትቀር ወደ ኋላ እሷም ልትጠብቅ ቀረች ወደ ኋላ። እሷን ልትጠብቅ ቀረች እርፍ ብላ እንዳትፈልጋት አንተ ማጣህ መላ አለች እስከ ዛሬ አንጀትክን ስትበላ
አለች እስከ ዛሬ አንጀትክን ስትበላ። እናትም ውጭቴ ታካልነሽ ጋር አለች። መልሳ ኢትዮጵያ ካባተም ታርቃለች። በጣም ተስማምቷታል፣ ያውም ወፍራለች። የልጆቿን አንጀት እየበላች ከላይኛው ዓለም ትልቅ ቤት ሰርታለች። ሽፍቶችም እያዩ፣ ሱዳኖች እያዩ፣ መሪዎች እያዩ፣ ህዝቦችም እያዩ፣ ዘመዶቹ እያዩ፣ ጓደኞቹ እያዩ እስራኤል ሊገቡ መንገድ ተለያዩ። ያንን ችግር አልፈን የስደት ዘመን ቅድስት አገራችን መጥተን ደርሰን ለልጅ እንንገር የነበረውን ከቶ እንዳይረሳ ታሪኩን ጽፈን እስራኤል ልትገቡ ባህር በረሃ ዞራችሁ እንደ ኢያዩ አባተ ሱዳን ያሰራችሁ በረሃብ አለንጋም የተገረፋችሁ እናትም አባትም ልጅ ሞተባችሁ ጻፉት በመጽሐፍ ግጥም ልንገራችሁ እንደ ኢያዩ አባተ ምስጢር ደብቃችሁ እንደ አዲስ ወዳጅ ጀብድ እየሰራችሁ በስም እንዳልጠራ ሁሉን አላውቃችሁ የዚያንም ስለቅም የዛንም ስለቅም ሞኝና ወረቀት ካስያዙት አይለቅም ኢያዩም ነገረኝ እንድጽፍ በግጥም ለኔ ለደራሲው ያው ለእናንተ ወንድም መስራቱ ነው እንጂ መጻፉ ሳይገድም መስራቱ ነው እንጂ መጻፉ ሳይገድም በማለት ያቶ ኢያዩን ታሪክ ከዚህ በላይ በግጥም ስነ ጽሑፍ አቀናብሬ አቅርቤላችኋለሁ። አቶ ኢያዩ አባተ የራሱን ለማውጣት ብቻ ሳይሆን ወገኖቹን ለማውጣት ሲል ያሳለፈው ስቃይና መከራ እንዲህ በማለት አንብቤ ያቀረብኩላችሁ የግጥም ደራሲው ካሳው ማሩበት ነኝ። ሰላም ቆዩልን። ሰላም ጤና ይስጥልኝ። ይህን የምታዳምጡት ወገኖች በሙሉ ሰላም እንደምን አላችሁ? ባለ ታሪኩ አቶ ኢያዩ አባተ፣ ተራኪ የግጥም ደራሲው ካሳው ማሩበት። ታሪኩ እንዲህ ይላል። የተዘጋጀው 26/11/2018 ዓ.ም ለአቶ ኢያዩ አባተ የተዘጋጀ ግጥም። አቶ ኢያዩ አባተ ወደ ቅድስት እስራኤል ለመግባት